መታገዝ ያለ ነው። ለምኖ ቀና ብሎ መቀበል አይቻልም። የትኛውም ለማኝ ቀና ብሎ አይቀበልም። ሲቀበል ጎንበስ ብሎ ነው የሚቀበለው። ካላጎነበስ ቀናተን የሚነካ የለም የሚባለው ደግሞ እዚህ ይሰራል። ሰው ቀና ብለን መሄድ አለብን። አብረን አንድ ላይ መሄድ አለብን። ቀና ብለን መቆም አለብን። ተባብረን አንድ ላይ መቆም አለብን። ከለመንን ቀና የሚባል ነገር የለም። ከለመንን እናጎነብሳለን። ካጎነበስን አናታችን ላይ አዘግዝቆ የሚመለከተን ይኖራል። አንዱ እሱ ነው። ሁለተኛ መባላት ማቆም አለብን። ከተባላን አስታራቂ ለምን መጣ ማለት አንችልም። አስታራቂ ነኝ ባይ ይመጣል። አስታራቂ ነኝ ባይ ያስታርቃል ወይስ ለዘለቄታው እንዳንታረቅ አድርጎ ነው ይሄዳል ነው ቀጥሎ የሚመጣው ጥያቄ። ቢኮዝ ከመጣረቃችን አይደለም ትርፍ የሚገኘው ጂኦፖለቲካል ኢንተረስት ከመከፈታችን ነው። አፍሪካን ባልካናይዝ ማድረግ አጀንዳ ያላቸው አካላት እንዳሉ እናውቃለን። ትላልቅ ሀገሮችን የኢትዮጵያ ጠንክሮ መሄድ፣ የኢትዮጵያ አሁን ባላት ግስበት መቆም፣ ኢትዮጵያ ቀጠናውን የሆርን ኦፍ አፍሪካ የሚባለውን አንድ ላይ ለማሰባሰብ ያላት ፍላጎት አደጋም የሆነባቸው በርካታ አካላት እንዳሉ እናውቃለን። ስለዚህ ኢትዮጵያ መጀመሪያ በራሷ አጀንዳ መጠመድ አለባት። የራሷ አጀንዳ የሚመነጨው ከውስጥ መባላታችን ነው። ከውስጥ መባላትን ለማስቆም እኔ መፍትሄ የሚመስለኝ ያለው ተራ በተራ ጣት መቀሳሰር ማቆም ነው። ሌላ ሰው እንዲለወጥ አለመጠበቅ ነው። የሁሉም ችግር ምንጭ እኔ ነኝ፣ እያንዳንዳችን፣ ሌላ ሰው አይደለም። የችግሩ ምንጭ ለገሰ ነው ብዬ ማሰብ ከጀመርኩ መፍትሄ አይመጣም። የችግሩ ምንጭ አህመድ ነው ብዬ ማሰብ ከጀመርኩ መፍትሄ የለም። የችግሩ ምንጭ እኔ ነኝ። የሆነ ነገር አስተዋጽኦ አድርጌ ይሆናል ችግሩ ብዬ እኔ ራሴን መግራት ነው ያለብኝ። ቦታ ቀይረን ጊዜ ቀይረን ጣል ከጠቆምን ይቀጥላል። ቦታውና ተዋናዩ ነው እንጂ የሚቀጥለው ስፍራው ግጭቱ ይቀጥላል። የሆነ ቦታ ላይ ወደ ውስጣችን መመለስን ቀደም አባውም እንዳለው ለትውልድ ሌላ አደራ ሌላ ዕዳ አሳልፈን እንዳንሄድ ከዚህ ጀምረን መጥረክ ካለብን ከዚህ ጀምረን እንቁም ነው። ሁለተኛው እናልማ፣ በማንኛው መንገድ እንትጋ፣ አንስረቅ። የስቅላት ፍርድ እኔ በማንም ሰው ላይ እንዲፈረድ ብዙ አልመኘም። ግን ኢትዮጵያ ውስጥ የሚሰርቅ ሰው ቢሰቀል ደስ ይለኛል። በአደባባይ እየሰራህ ከሰረቅ እየሰራህ ካሻገርክ ወደፊት መሄድ አይቻልም። ስለዚህ ሰው ይትጋ፣ ይስራ። ይሄን ማድረግ ከቻለን በእግራችን እንቆማለን፣ ቀዳዳችን እንዘጋለን። የፈለገ ሰው ቢመኘን መመከት ይቻላል።